ሴት የጨበጠ ሰው ሴት መጨበጥ መጀመሪያ حرام ነው ግን ውዱእ ኖሮት ሰው ሴት ከጨበጠ ወይም ብልቱ ከጨበጠ ከያዘ ምንድነው እንትኑ ሁክሙ በሶስት መذهب يعني የተለያየ ፍርድ አለው ኢማም الشافعي ቀጣ ሴትን ከጨበጥክ አለምንም ጨርቅ ማለት ነው ውዱእ ቀጣ ይፈርሳል ያንተም ብልት ወይም የሌላ ሰውን ብልት ከያዝክ ቀጣ ውዱእ ይፈርሳል هذا مذهب الشافعي لك يزي أنصار مذهب أبو حنيفة من يلال سيثبت شبت ولا بلثم بتيز ولا ليلا بلثم بتيز وضوء يفرسمال شرسو يفرسمال طيب أهون يفرسال بلن النوسد مذهب كتكتل مالتنا يفرسم نبل يفرسال نبل دمو زي لا يتكلكل نجر هلا إني كمذهب يليلا علاكم أتبل مذهب كوسو كونو إمام ناتشو عالم ناتشو لكن ሁሉ ያሉት እሱ ብቻ ነው አይደለም ንግግሩ ስለዚህ አሁን ምን ንውሰድ የምንወስደው ልንገራችሁ መሐከለኛው የሐናብላና የማሊኪያ ንግግር ነው ትክክል ምን አሉ በስሜት ከጨበጥካት ወይም ብልትህን በስሜት ከያዝክ ውዱእ ይፈርሳል አለ ስሜት ከሆነ ደግሞ ውዱእ አይፈርስም ይህ ትክክለኛው እንትን ነው ማለት ነው ስለዚህ የመዝሐብ ልዩነት አለው አንተ መዝሐቤ ነው ብለህ ድርቅ አትበል እውነተኛው ትክክሉ የት ነው ብለህ መጠየቅ ያስፈልጋል